እንዲናችሁ ወደ የማውስ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መተናል። የካቲት 19 የአባቶቻችን ሰንክሳር ወይም ደግሞ የአባቶቻችን ታሪክ እናሰማችኋለን። ከዛ ደግሞ የቅዳሴ ሰራዊትና ምስባክ እናሰማችኋለን። የትም እንዳትሄዱ፣ ላይክ አድርጋችሁ ጀምሩ። ከወደዳችሁት ደግሞ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለቤተሰቦቻችሁን ሸር እያደረጋችሁ ቤተሰብ ሁኑ እላለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 19 በዚህ ዕለት የተጋዳይ መነኮስ የአባ መራትያኖስ ሥጋው ከአቴና አገር ወደ አንጾኪያ የፈለሰበት ሆነ። እርሱም ሸንግላ በኃጢአት ልትለውጠው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንኩሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህ በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ከሆነ ከአቴናም ሀገር ደርሶ በዚያ ጥቂት ቀን ኖረ። ጥቂትም ታመመ፣ በሰላም አረፈ። ዜናውም በግንቦት 21 ቀን እንደተጻፈ የከበረ ቴዎድሮስም ለአንጾኪያ ሀገር በከሃዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችና ምዕመናን ልኮ ሥጋው ከአቴናው አፍልሰው ወደ አንጾኪያ ከተማ መጡት። በምስጋናም እየዘመሩ አክብረው ተቀበሉት። ሊቀ ጳጳሳትም ተሳለመው፣ በሳጥኑም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚህች ዕለት በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋ ከሀበ አንጾኪያ ማቴና በእደ ቴዎድሮስ አብ ዘሰርግው በጵጵስና መራትያኖስ ተወከፍ ዘምስዋዕተ ቃል ጼና በከናፈረ ልብ ወበአፈ ህቡዕ ህሊና ሰው ለሥጋ ከኤም ሳጹና ዛቅረኩ ማህሌት አዘኪራ ያይላፈ እምለጸምዱ ከዘልፈ ለአነብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጻሪቅ መለት ውኩፈ መላው ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናጉል አዲ ወመነኮሳት ሄራን ባርኩ ጉባኤታቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎ እንዘይደርስ ለዛኖ ለተተርጎም በልሳነ ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ ወለቱ እሙ ማርያም አራቂተ ኩሉ እምባይ ስውር ይማረን ኢየሱስ ክርስቶስ ስውር ይማረን ኢየሱስ ክርስቶስ ስውር ይማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መድኃኔዓለም በዓሉ በዓለከ ከበዓለ ሐሴት ያደርግልን። መዋዕለ ጾም በሰላም አስጀምሮ በሰላም ያስፈጽመን። ቀጣይ ደግሞ ሰራዊትና የሰራዊት ክፍልና የምስባክ ክፍልን አቀርብላችኋለሁ። መዝሙር 17 ከቁጥር 29 እስከ 30 ያለውን የዳዊት መዝሙር እና ምስባኩ እስመ ብከ አምላኬ የታደዋ ለአረፍት ለአምላክ የሰንጹፍ የካቲት 19 ቅዳሴ ዘሰለስቱ ምዕት ነው የሚቀደሰው። የእሱን ሰራዊት እንላለን። ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ወይኬልዎ ለመድኃኔዓለም ሥጋው ወደሙ ለመድኃኔዓለም ወንሳ ቅድመ ገጹ በአሚነ ዚአሁ ጻድቃን ተጋደሉ በእንቲአሁ። ውድ ቤተሰቦቼ መልእክታቱ ደግሞ በጽሁፍ አስቀምጥላችኋለሁ። ነገ የሚቀድሰው መልእክታቱን